አስቸኳይ ነው። ፓስፖርት ጋር በተገናኘ አዲስ መረጃ ኢሚግሬሽን አውጥቷል። ይህን ቪዲዮ ሼር ኮፒ ሊንክ አድርጉ። ከዚህ ቀደም ፓስፖርት ለማውጣት 2000 ብር በነበረበት ወቅት እንግዲህ የተለያየ ፕሮሰስ ጀምራችሁ ፓስፖርት ለማውጣት ያልጨረሳችሁ ሰዎች አሁን የመጨረሻ 10 ቀናቶች ውስጥ እንድጨርሱ እንግዲህ ማሳሰቢያ ወጥቷል። ከዚህ ቀናት ካለፉ በኋላ እንግዲህ አትስተናገዱም ወይም ደግሞ 5000 ብር ድጋሚ ከፍላችሁ ነው የምትስተናገዱት ማለት ነው በአዲሱ። ስለዚህ ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት አድርጉት። ሐሳብ አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ፎሎ ማድረጋችሁ እንዳይረሳ፣ አዳዲስ መረጃዎች ቶሎ ቶሎ እንዲደርሳችሁ። ማሳሰቢያ ወይም ደግሞ ማስጠንቀቂያው ዛሬ ኢሚግሬሽን ያወጣው ከዚህ ቀደም የፓስፖርት አገልግሎት ክፍያ 2000 ብር በነበረበት ወቅት በጠፋ በስም በእድሜ የትውልድ ቦታ እና ተመሳሳይ መረጃዎች ላይ ማስተካከያ ለማድረግ እንዲሁም የአገልግሎት ጊዜው ያለቀ ፓስፖርት ለማደስ ያመለከታችሁ ነገር ግን በወቅቱ ሂደቱ ያላጠናቀቃችሁ ክቡራን አገልግሎት ፈላጊዎች በቀጣይ 10 ቀናቶች ውስጥ በመጀመሪያ ያመለከታችሁበት የኢሚግሬሽን ዜግነት አገልግሎት ቅርንጫፍ ቢሮ በመቅረብ የቀረውን ሂደት እንድታጠናቀቁ እናሳስባለን። በተጠቀሰው የ10 ቀናቶች ውስጥ ወይ ደግሞ በ10 ቀናት ጊዜ ውስጥ ሂደቱን የማታጠናቀቁ ከሆነ የተጀመረው የአገልግሎት ሂደት እንደሚቋረጥ ከወዲሁ እናሳውቃለን በማለት እንግዲህ ዛሬ የኢሚግሬሽንና ዜግነት አገልግሎት ይህን ማስታወቂያና ማሳሰቢያ አውጥቷል።